We're gonna start the videos because ቤት መጀመር አልቻልኩም። the whole point of the video ነው። so tomorrow አይደለም ዛሬ is my sister's birthday. I know እና her husband surpriser ተብዬ ብር ልኮልኝ ነበረ። we're gonna surpriser ማለት ነው። ቤት መጀመር አልቻልኩም because ቤት ነበረች። ከዛ በጧት ነው መውጣት የነበረብኝ። ብቻ ወሬ ሳውራ ይሰማል። እንዴት እንደሚሰማ አላውቅም። ሳሎን ቤት ሆኜ የማወራው ይሰማታል። መኝታ ቤት ግን ብቻ ያ ትናንትና ምናዝዤ ነበር መሰላችሁ አበባና ኬክ አዝዤ ነበረ። አበባውን አሁን ተቀበልኩ። ኬኩን ደርሷል መሰለኝ። እዛ ሂጄ ደግሞ እቀበላለሁ ማለት ነው። አበባውን እዚህ ቦሌ ጫፍቼ ተቀብዬ ከዛ ሞዬ መጣሁ ነው። ቅርብ ነው በጣም ደግሞ። ከዛ መኪናው ኤዲት ቪዲዮ የባለፈውን ቪዲዮ ፓርቱ እስካሁን ኤዲት አላደረኩትም። ኤዲት አድርጌው ነበረ። ከዛ በኋላ ጠፋ ነው። ለዛ አሁን ድጋሚ ኤዲት ማድረግ አለብኝ ማለት ነው። ለዛ እሷን ፒሲ ይዤ ወጥቼ በጧት ያንኛውን ተቀብዬ አሁን ኤዲት እያደረኩ ነው። ለሚሻዩ I'm editing my video እና በጣም ደስ የሚለው ነገር እንደሆነ ታውቃላችሁ። እሑድ ነው ዛሬ ኦብቪየስሊ ብቻ ማንም የለም። ማንም የለም ሳይሆን ሰው አለ። ይመጣሉ ይሄዳሉ ነው። ግን it is so peaceful ስላችሁ it is so peaceful ማለት ነው። እና በጣም የሚያስቀው ትልልቅ ሰው ነው ያለው and men ትልልቅ ሰውና ወንድ ናቸው ያሉት። I'm the only one ጡልዬ መጥቼ ጊዜን ከፍቼ ሄድት እያልኩ ያለው everybody is minding their own business by the way. People are thinking it's mine. No honey, it's not mine. የኔ የመሰላቸው እየደነገጡ ነው። እና ጋይስ it's not mine የኔ አይደለም። እችኛውን ጨርሳት ነው ጨርሼ ኬኩን ተቀብለን ወደ ቤት እንሄዳለን ማለት ነው። አሁን ልጅቷ ቤት እንዴት እንደምገባ አላውቅም። ተሸክሜ ያልኩት ቤት ይጃለው መብራት የለም ነበር ቤት እዚህ ማለት ነው። ቪዲዮን ኤዲት ለማድረግ ዋይፋይ ስለሌለ እዚህ ዋይፋይ መብራት ስለጠፋ ቤት ሂጂ ኤዲት እያደረኩ ነው ያልኩት እና እየደወለች ነበረ እና I don't know ወደ ቤት እንዴት እንደምገባ። that is all I got for you guys. ከዚህ ስንወጣ አብረን ሄደን የሚጻፈውን እያጻፍኩ ነው እያጻፍኩት it's funny. ኬኩን ተቀብለን ደግሞ ደውላ ነበረ። ከዛ የሆነ ቦታ ልንሄድ ነው እያስነሻል አለችኝ። ሰር ኤክስኪውዝ ሚ እኔ አውትሳይድ ነኝ አይሳይድ ቤት ነኝ ያለሁት አሁን እኔ ውጪ ከቤት ተብያለሁ። ግን እኔ እሺ ብዬ የት ነኝ አውትሳይድ። አሁን ኬኩን ተቀብዬ አትሊስት ላይ በ15 ደቂቃ ምናምን ቤት መድረስ አለብኝ ነው አሁን ሀሳቤ። እሷ ከቤት ወጥታ ውጪና እዛው እንገናኝ ነው ያልኳት። እሷ ከቤት ትወጣለች። ከዛ በኋላ እኔ ገብቼ እቃውን አስቀምጬ ከዛ በኋላ ድጋሚ ወጣና የት ነሽ እላለሁ ነው። ፖስት ካርድም አልገዛሁም። ኦ ማይ ጋድ ፖስት ካርድ አልገዛሁም ጋይስ። So we got the postcard. Happy birthday የሚለው ማለት ነው። ደስ አይልም? ይሄ ይሻላል። ቱ
መጽሐፍ በጣም ብዙ ታሪክ አለው፣ ግን መንገድ ላይ ጽፎ ይሻላል መሰለኝ። በጣም ብዙ ነው። አሁን ወደ ቤት እንሂድ። ይሄኛው መንገድ ላይ ጽፈዋለሁ። that is the update እና ያ ገብተናል። ሰው ደውላልኝ እናት የት ነሽ ነው ውጪ ተብዬ፣ ኧረ እሺ መጣሁ ከቤት ልወጣ ነው ብዬ አሽቃብጬ፣ ግን ሰው ወታለች። ከዛ አሁን እኛ ቤት ገብተናል ነው። እሺ ሰው የሚጻፈው ማለት ነው። ቅድም እየጻፍኩኝ እንትን ነው ብቻ ሲሄድ ሲቆም ተሳሳ ጋይስ ሉክ ምን ተሰጠ ራይዲ ነው ባይ ዘ ዌይ እዚህ ያመጣኝ he just texted. He said, you being this cute should be illegal. I want you, and I'm gonna have you. Yeah. እየጻፍኩኝ ከዛ በኋላ እየተንቀሳቀሰ ነበር መኪናው the whole time። ለዛ በስርዓት እየጻፍኩት አልነበረም። እንትን ብሏል፣ ተበላሽቷል። ከዛ ዲስፕሌን ራሱ አበላሽው ማለት ነው። ያበደች ጽፎ ነው ያለኝ ቮሊዩም ሶ ናው አሁን ይሄንን ጽፌ ሴትአፕ እናደርጋለን ማለት ነው። ለዛ ከስልክ ላይ ስለሆነ የምጽፈው I'll be right back. I finished. ይሄ ሁሉ ነው። እንደለከመኝ ጋይስ ስታንዱ እዛ ነው ያገኘሁት አይደለም። this is like the portable ስታንዱ ነው፣ ግን በጣም አጭር ነው። so we have አበባ አለ like the ፔታሉ ብቻ ማለት ነው። ሌላ አይዲያ ሶታቹ አርጄ ስደውልላት ወደ አስፓልት ወጥቼ ማለት ነው። ሲዘክ ያምሻል እንዴ ኒኮ ጨርሼ እየተመለስኩ ነው አለች። መንገድ ላይ ፒክ እናድርግሽ ያምሻል እንዴ ጨርሰናል፣ ጨርሼ እኮ እየተመለስኩ ነው አለች። ከዛ ላይክ አይ እኔ እመጣለሁ በራሴ ያልኩኝና እዚ ሰስፒሽስ አይ ዶንት ኖ። ከዛውን እየሮጥኩ መጣሁ ማለት ነው። ኦልሞስት ደርሳለች። አይ ቲንክ 10 ደቂቃ ምናምን ነው። ማጋራት ስዋሪንግ በጣም ይደከመኝ። ሲገና መርደርሚ ቅድም ጠዋት ነው የደወለችው እናት ውጪ ብላ፣ ግን ይሄን ስታይ ቅርት ትለኛለች በሚል ኦኬ ሰረጋይ ሶያ ትወጂዋለሽ ወይ ተስፋ አደርጋለሁ።
So አስደንግጠናታል። You did it, we made it. She saw this. She didn't like the እንትኖቹ. By the way, this is what I got her. The bracelet and the earrings አልወደደችው። ከዛ ነገ ሂጄ እቀይርላታለሁ ማለት ነው። እንደኔ አይነት እህት ይስጣችሁ። ኦኬ ኤቢ ቱ ዛት ሲ ኦልሶ እንደሱ አይነትን ባል ይስጣችሁ። ከዛ people say yes preach. This is for the future husband. Take notes. እሺ እንደዚህ ነው የምፈልገው። ከዚህ በላይ ነው የምፈልገው። Thank you. This is the end of the video. አሁን ምሳዬ ልብላና ኬኬንም ልብላ። አብሮኛል ከቅድም ጀምሮ እያየሁት ነበር። Bye guys.